ሰላም ሰላም፣ እንዴት ናችሁ ወዳጅ ቤተሰቦች? ሰላም ናችሁ ወይ? ሰንበታችሁ እንዴት ነው? ጥሩ ሰንበት አሳለፋችሁ? እኔ ቆንጆ ሰንበት ነበረኝ። አሁን አጋጣሚ መኪና ላይ ቁጭ ብዬ አንድ ቀጠሮ ስለነበረኝ እሱን ሰው እየጠበቅኩ ነው። በዚህ መሀል ለምን እናንተ ጋር እንወያይም አንጫወትም ብዬ ቪዲዮዬን ከፍቼ እንግዲህ ያው ካሜራዬን ይዤ ብቅ ብያለሁ። እስኪ ሀሳብ አስተያየታችሁን አጋሩኝ። ዛሬ ከቅዳሴ በኋላ ከሰዓት ክርስትና ልጄ ጋር ሄጄ ነበረ። ከረጅም ጊዜ በኋላ አየሁት። በጣም አድጓል፣ ጎርምሷል። በጣም ደስ ይላል። በጣም ደስ ብሎኝ ነው የመጣሁት። ቆንጆ ጊዜ ነበረኝ እና ሀሳቤን ማጋራት የፈለግኩት በክርስትና እናትነትና በክርስትና አባትነት ላይ ነው። አሁን ብዙ ጊዜ እያየን ያለነው ኤክስፒሪየንስ ሰዎች ልጆቻቸውን ለቤተ ክርስቲያን ሲሰጡ ያለሁና ኢቭን በቅርቡ አሁን በተገኘውባቸው 3 የክርስትና ፕሮግራሞች ላይ 3ቱም ልጆች ለቤተ ክርስቲያን የተሰጡትና ይሄ ነገር እንዴት ነው? ለምንድን ነው እንደዚህ ሊሆን የቻለው የሚለው ጥያቄ ሁሌ ይመላለስብኛል። እና በተለይ ደግሞ አሁን ደግሞ ልጄን አይቼ ስመለስ የተሰማኝን ስሜት ሳየው ሌሎችም ሰዎች እንደዚህ አይነት ኤክስፒሪየንስ ቢኖራቸው ምናልባት እንደዚህ አይነት አባቶች እናቶችም እንዲበዙ ምክንያት ይሆናል ብዬ ስላሰብኩ ነው የማጋራቸው። እና ክርስትና አባትነትና ክርስትና እናትነት በጣም ትልቅ ዝምድና ነው እና ያንን ዝምድና ሰውን ለምንድን ነው የሚሸሸው? ለምንድን ነው የሚፈራው? ያን ነገር ብዙ ነገሮችን ከበር ያደርጋል። እና ለምንስ ቤተክርስቲያን ይህን ኃላፊነት ትወስዳለች? ለምንድን ነው ለቤተክርስቲያን የሚሰጠው? ያ መሆን ያለበት ለምእመናን አጥቢያ ቤተክርስቲያን ላሉ ሰዎች ዝምድናቸውን እንዲያበረታቱ እንዲያሳድጉ ምክንያት መሆን ነበረበት። ግን ያንን ሲሆን አላየንም። እና በእናንተ አካባቢ እንዴት ነው ያለው? በተለይም በዚህ በአሜሪካ እኔ በምኖርበት ሀገር ብዙ ልጆች ለቤተክርስቲያን ሲሰጡ ያለሁና እናንተ አካባቢ ያለው አጥቢያ ቤተክርስቲያናችሁ ምን አይነት ኤክስፒሪየንስ ነው ያላችሁ? እስኪ ኤክስፒሪየንሳችሁን ንገሩኝ፣ እንወያይበት። እና እኔ አስታውሳለሁ ክርስትና እናታችንና ክርስትና አባታችን የእህቴ ማለቴ ነው እኔም ሲመጣ በጣም ደስ ነው የሚለን። ትልቅ ነገር ነው። በጣም ልዩ የሆነ እንትን ነው የሚሆነው ደስታው ማለት ነው። እና አንዴ እንደውም አስታውሳለሁ እናታችን እህታችንን ወልዳ እናታችን እንድንጠብቃት ያው ጎረቤት ምናምን እንትን አለን ማለት ነው። አስጠነቀቀን። እናንተ ትታችኋት የምትሄዱ ከሆነ ጥሩ አይደለም፣ እናታችሁ ትሞትባችኋለች። ስለዚህ እናታችን ቁጭ ብላችሁ እንድትጠብቁ ተብለን ተነገረን ማለት ነው። እና ያኔ የመለስኩት መልስ እስካሁን ድረስ እኔ ራሱ ያስቀኛል ለራሴ ማለት ነው። እሷ ብትሞት ክርስትና አባታችን ያሳድገናል ያልኩበትን አልረሳም። እና ያን የሚያሳየው ምን ያህል ትልቅ እንደነበረ ነው ለኔ አሁን ላይ ወደኋላ ታሪኬን ሳየው ማለት ነው። እና ይህንን ደግሞ ማስቀጠል ያለብን እኛ አዲስ መጪዎች ትውልድ እንግዲህ ቀጣይ ተተኪኛ ነው የምንሆነው። እና ያንን ነገር ባህሉን፣ ስርዓቱን፣ ዝምድናውን ጠብቆ ለማስቀጠል ምንድን ነው መደረግ ያለበት? ቤተክርስቲያኗስ ኃላፊነቷ ምንድን ነው የሚሆነው? በምን አይነት ነው ይህን ጥያቄ ማስተናገድ የሚኖርባት የሚለውን በእናንተ አጥቢያ ቤተክርስቲያን ያለውን እስኪ አጋሩኝ። ምን ይመስላል? ኤክስፒሪየንሳችሁ እንዴት ነው? እሱን እናውቀው እስኪ። የተሻለ ነገር ከተገኘ ሁሉም ቤተክርስቲያን እንደዚህ አይነት ልምዶችን የሚፈልግ ይመስለኛል። እና ሀሳባችሁን እስኪ ልስማው። ምንድን ነው የምትሉት? ዝምድናውስ እንዴት ነው? እንደዚህ ደግሞ አባት ሆኖ ደግሞ የሚታየው ደስታስ እንዴት አያችሁት እናንተ? እኔ በጣም ደስ ብሎኛል ዛሬ እና ይሄን ላጋራችሁ ብዬ ነው ዛሬ የመጣሁት። በተረፈ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በሌላ አዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው፣ እወዳችኋለሁ።